መስሏት ነው። አሁንም ቢሆን ቤቱን ሰርቶ አቀነጃዩ ጨርሶ ቁጭ ብሏል። ያው ልጅ አለ አይደል? ለልጅ ሲባል ነው ዋጋውንም እየከፈለ ያለው። ምክንያቱም ተነጋግረው ጨርሰዋል። አዘጋጅቶ ሁሉም ነገር ጨርሷል። ቤተሰብ እሷን መሰናበት ወይም ደግሞ ማድረግ ያለበትን ነገር እስከሚያደርግ ድረስ ነው አሁን ከሩታ ጋር የታረቀ ይመሰላት። እኔ በግል መሄድ እስካለብኝ ጋር ልሄድ ይችላል። አለቀ። ምክንያቱም እኔ በግል መሄድ እስካለብኝ ነገር ልሄድ ይችላል። ኦዲየንስ እኔ ከይቅርታ ጋር እኔ እንድትቀየሙኝ አልፈልግም። ምክንያቱም እኔ በግል መሄድ እስካለብኝ ድረስ እሄዳለሁ። አለቀ በቃ። ምክንያቱም እኔ በጣም ነው የከፋኝ። እውነቴን ነው። ሰላም ሰላም ውድ የኛ ቤተሰቦች እንደምን አላችሁልኝ? እኔ አለሁላችሁ። እንግዲህ ዛሬ ሁለተኛ ቪዲዮ ነው በራሴ ቻናል የመጣሁትና ዛሬ የመጣሁበት ዋነኛው ምክንያት ማለት ነው እኔ በሄርሜላ የመጣ ማለት ነው በጣም ብዙ ነገር ደርሶብኛል። ኦዲየንስ እናንተ እንዳያችሁት በጣም ብዙ ነገር ነው ፈተና የመጣብኝና አሁን ደግሞ እኔ የመጣ ይምጣ ማለት ቤተሰቦች የመጣ ይምጣና አሁን ከመናገር ወደ ኋላ አለ። ምክንያቱም ሄርሜላ ጋር እዚህ ባለችበት ሁኔታ ላይ ያው ጥሩ በክላስም በትምህርትም ደረጃ አብረን ስለነበርን ስለምንግባባ ጭምር እኔ ለማግኘት ሞከራ ነበርና ለምንድነው በዚህ ልክ የሚሆነው እንዲህ ነው ማድረግ ያለብህ ብላ ያው ሐሳቧን ስረዳ ከሷ አልበለጠብኝምና ከነማሄ ጋር ስተት ሰርቻለሁ። ስተቱን አውቃለሁ ግን ከሷ አይብስም ብዬ ነው። ምክንያቱም ከሷ ፍቅር ስለማይብስ ነው። ምክንያቱም ሄርሜላ አንደኛ ይገባታል፣ ጥሩ ልጅ ነች። ምናልባት ያው እናንተ ላታቋት ትችላላችሁ። ስለዚህ አሁንም ቢሆን ማለት ነው አብርሃም ከሩታ ጋር ማለት ነው አሁንም ቢሆን መስሏት ነው። አሁንም ቢሆን ቤቱን ሰርቶ አቀነጃዩ ጨርሶ ቁጭ ብሏል። ያው ልጅ አለ አይደል? ለልጅ ሲባል ነው ዋጋውንም እየከፈለ ያለው። ምክንያቱም ተነጋግረው ጨርሰዋል። አዘጋጅቶ ሁሉም ነገር ጨርሷል። ቤተሰብ እሷን መሰናበት ወይም ደግሞ ማድረግ ያለበትን ነገር እስከሚያደርግ ድረስ ነው አሁን ከሩታ ጋር የታረቀ ይመሰላት እንጂ ቤተሰብ አሁን በዚህ ሁለት ቀን ውስጥ የምታዩት ነገር ኦሬዲ ጨርሰዋል። ሁሉም ነገር ማለት ነው። በደንብ መረጃ አለ ቤተሰብ። ይሄንን ነገር እኔ መረጃ እንደማወጣ ማለት ነው ሄርሜላ ላታውቅ ትችላለች። አሁንም አውርተንበታል ከሄርሜላ ጋር ቁጭ ብለን ማለት ነው በተደጋጋሚ ይሄ ነገር ሊፈጠር ነው ምንድነው ብዬ ስጠይቃት ሳሚ በዚህ ልክ አይደለም ሚስጥር አንድ ነገር አለ ብላኛለች። ያ ሚስጥር ግን በራሴ መንገድ ሄጄ ስደርስበት ቤቱ ሁሉ ነገር አሟልቶ ቤትቃው ምን ይሻይቀር ምን ሁሉ ነገር ኤቭሪቲንግ የሚያስፈልጋት ነገር በጠቅላላ አስቀምጧታል፣ ተቀምጣለች። በቀጣይ እንኳን ቤት ሊገዛላት ደርሻበታለሁ። እሱ ጉዳይ እናገራለሁ። ምንም የመጣ ይምጣ እናገራለሁ። ቅጣት ያ ነገር አልፈራም። ምክንያቱም ይሄን ነገር በማድረግ ከማሄ ጋርም ጣልቻለሁ፣ ከፍፄ ጋርም ረጅም ሰዓት የብዙ ዘመን ጓደኞች ናቸው። እነሱንም አጥቻለሁ በዚህ ጉዳይ። አሁን ደግሞ የሚመጣው ነገር ካልቀበላል በቃ። ምክንያቱም እኔ ከሄርሜላ የሚበልጥብኝ ነገር የለም። ለኔ ብዙ ነገር ነች። እናንተ በብዙ ነገር ኦዲየንስ በዚህ አጋጣሚ በብዙ ነገር ማለት ትችላላችሁ። ኖ በዛ ልክ አይደለም። ምናልባት የሆነ ነገር እንደዚህ ሄዶ በቃ ያ አይደለም። ካለን ካሳለፍነው ላይፍ ነው እኔና ሰው የነበረን ከጀርባ ላይፍ ስለነበረን እሱን ነገር ረግጬ መሄድ ስላቃተኝ ነው እሷን ከጎኗ ጋር መሆን የፈለኩት እንጂ ሄርሜላ የሆነ ነገር ሳደርግ ምናምን ነው። ለኔ ምንም ያደረገችልኝ ነገር የለም። ግን እሷ ጋር የነበረንን ስሜት ለሷ እንደደግፋት አድርጎኛል። ያ ማለት አሁን ላይ ከሷ ጋር በፍቅር ወይ ሌላ ነገር ባይኖረንም ግን እሷ የፈለገችው ህይወት እንዲሳካላት ትፈልጋለሁ። አለቀ በቃ። እኔ እንዲሳካላት ትፈልጋለሁ። ምክንያቱም ምናልባት ያንተ ላትሆና ለምን እንደዚህ ልትሉ ይችላላችሁ። እኔ አይደለም እኔ እንደማትሆን አውቃለሁ። ግልጽ ነው። ምክንያቱም
ልትወደኝ ወይ ለወዳት እችላለሁ። ያ ሌላ አማርኛ ነው፣ ግን እንደማይሆን አውቀዋለሁ። እሷ አሁን በዚህ ሰዓት ስሜቷ፣ ህይወቷ፣ ፍቅሯ፣ ሐሳቧ፣ ምኞቷም ጭምር ከአብርሃም ጋር እንደሆነ በተደጋጋሚ አስረግጣ ነግራኛለች። አሁንም ቢሆን ደግሞ ከጎኗ ነኝ። ምክንያቱም ይሄን ያህል ጊዜ አሳልፈው ይሄን ያህል ጊዜ ከሷ ጋር ላይፉን አይቶ የወል ነገር ተጫውቶባት፣ አረ እኔ አልሰማም። እንደዚህ እንደ ቀልድ ሊተዋት እሱ ሌላ ታሪክ ነው። እሱ አይታሰብም። እንደዛ አይታሰብም፣ አይሆንም። እኔ በግል መሄድ እስካለብኝ ጋር ልሄድ እችላለሁ፣ አለቀ። ምክንያቱም እኔ በግል መሄድ እስካለብኝ ነገር ልሄድ እችላለሁ። ኦዲየንስ እኔ ከይቅርታ ጋር እኔ እንድትቀየሙኝ አልፈልግም። ምክንያቱም እኔ በግል መሄድ እስካለብኝ ድረስ እሄዳለሁ፣ አለቀ በቃ። ምክንያቱም እኔ በጣም ነው የከፋኝ፣ እውነቴን ነው። ይሄን ስል እኔ አሁን ሩታ ላይ እንትን ብዬ ምናልባት ከሷ ጋር ትዳር ምናምን እንዲፈታት አሁን በቃ አሁን እሷን ለመጉዳት እያደረኩኝ አይደለም እኔ አሁን በቃ። ምክንያቱም ወዴስ እንዲረዳልኝ የምፈልገው ነገር እኔ እሷ ላይ ሳይድ ይዤ አይደለም። ግን ሄርሜላ በዚህ በኩል እኔ ታሳዝነኛለች። ተጫውቶባታል፣ እንደፈለገ አድርጓታል። ምን ቀረው እንዴ? ባህል እኮ ምንም የቀረው ነገር የለም እንዴ? ኢትዮጵያ ላይ እኮ ምንም የቀረው ነገር የለም እኮ። ዞሮ ላይፍ አይተዋል፣ አሳይቷታል። ማንም በቃ ላይፍ አየ የሚባለው አይነት ጀስት በቃ አንድ የሚፈላለጉ ጥንዶች ላይፍ አዩ ከሚባለው ነገር በላይ ማለት ነው አሳይቷታል። ይሄ ማለት ምን ማለት ነው? እቺ ሴት እኮ ነች፣ ትጎዳለች እንዴ? በቃ አንድ በኩል ነው ከሩታ ጋር ልጅ ወልዷል። በቃ እናውቃለን። በቃ ይሄ ታሪክ በቃ ልጅ ነው ወልዷል አይደል? በቃ ካልሆነ ሊቀር ይችላል። ግን ልጅ ስለተወለደ የሆነ ታሪክ ስለነበራቸው ስለሚዋደዱ ከዛ በፊት የሰው በቃ ላይፍ ይቀጥላል። በቃ ላይፍ ቀጥሏል። አሁን ላይ ግን ማለት ነው እኔ በእርግጠኝነት የምነግራችሁ ነገር ማለት ነው እኔ በቀጣይ ቪዲዮ በእውነት ነው እኔ ማየት የምትፈልጉት ነገር ካለ ከተከራየላት ቤት እስከ ቤቱ እስከ ምልክቱ በመረጃ ማቅረብ እችላለሁ። እኔ አሁንም ቢሆን በራሴ ላይ ወስኛለሁ። የመጣው ነገር ይምጣ። አሁንም ቢሆን አብርሃም ማለት ነው ልጁን ማለት ነው እያደረገ ያለው ነገር ሊጠቀምባት አለቀ። አመቻችቷል። የሚሄዱበት ቦታ የሚጠፋበት ቦታ ሄርሜላ እስከነ ልጅ እቀበላለሁ ብለዋለች። በቃ እዚህን ያህል ነው የፍቅር መስዋዕትነት ያደረገችው። ሩታ እኮ ጥራ ሄዳለች አይደል? ትላንትና ብዙ ነገር ተቃይመዋል አይደል እንዴ? እሷ ግን እቀበላለሁ ከነ ልጅ ብለዋለች። ሰው ማይቴ የትኛዋ ሴት ዛሬው ልጅ ከነ ልጅ የምትቀበል ማነች? ስለዚህ እያደረገች ያለችው ነገር ደግሞ ዋጋ ነው ይከፍልላታል ነው በቃ። ስለዚህ ማለት ነው በቃ አሁንም ቢሆን እኔ ሄርሜላ የከፈለችለት ነው ዋጋ ለአብርሃም እኔ ምድር ላይ ያለች ማንም አትከፍለት። የትኛውም ሴት እኔ አስይዛለሁ። የትኛውም ሴት ሄርሜላ የከፈለችው ዋጋ ሩታ ልጅ የወለደችለት ሩታ አልከፈለችለት አለቀ። ምክንያቱም ትላንትና ሲለያዩ እኔ በጣም ስሜታዊ ሆኛለሁ። እውነቴን ነው። ምክንያቱም እኔ በሄርሜላ የመጣብኝን እኔ እንጃ መታገስ ስለማልችለው በቃ። ስለዚህ አሁንም ቢሆን እኔ በዚህ አጋጣሚ እኔ ሩታ ልገፋት ፈልጌ አይደለም። እውነቱን መናገር ግን ስላለብኝ እናገራለሁ። እውነቱን እናገራለሁ በቃ። ሚቀየመኝ ካለ ይቀየመኝ፣ የሚመጣ ነገር ካለ ለመቀበል ዝግጁ ነኝ። በሄርሜላ ዙሪያ ማለት ነው። እኔ ጀግና ሴት ነች፣ ለኔ ምሳሌ ነች። ምናልባት እኔ በምን ልክ እንደሆነ አላውቅም። ምናልባት ባለትዳር ወንድና ማቅጣ የሆነ ነገር ምናምን ይሄ አይደለም እውነቱ ያለው እኔ ጋር ብቻ ነው። እኔ ማውቀው እኔ ጋር ነው እውነቱ። እኔ ጋር ነው ያለው እውነቱ። እኔ መስማት ከፈለጋችሁ ማለት ነው ከነ ሪከርድ መረጃ ማምጣት እችላለሁ በእርግጠኝነት ማለት ነው። ግን አስፈላጊ ስላልሆነ ነው እሱ በቃ እዚህ ጋር። ስለዚህ ወይ ነገ ወይ ከነገ ወዲያ በእርግጠኝነት ሄርሜላ ከነ አብርሃም ከነ ልጁ ልትቀበለው ዝግጁ ነች በቃ። ምናልባት እኔ በዚህ አጋጣሚ እኔ ለአብርሃም እኔ በጣም ነው ማጨበጨብ በቃ። ጀግና ነው። አይ ሩታ እና
መስሎሽ ነው። ስለዚህ እንዳታስቢ፣ ምክንያቱም ተቀምሞልሻል። ተቀናይቶ ተቀናብሮ ኤዲት በቃ ጽድት ብሎ ተቀምጦልሻል። ይሄን ነገር ደግሞ እናገራለሁ። ሄርሜላን እኔ ምንም ስላደረገችልኝ ያደርጋል። በጣም ደግሞ ስለምወዳት በጣም ክብር ስላለኝ ጀግና ሴት ስለሆነች ለኔ ማለት ነው በሷ ጋር የሚመጣውን እያንዳንዱ ነገር ማለት ነው እናገራለሁ። ብዙ ነገር ደርሻለሁ። ዋጋ የከፈለችልኝ ላይ ጀግና የሆነች ሴት ማሂ ላይ እንደዚህ አይነት እስከ መግደል ሌላ እርምጃ ውስጥ ድረስ የገባሁት ማለት ነው ለሷ ስል ነው። እየተነካች እየተገፋች እንደሆነ ስለገባኝ ነው እንጂ ምንም አድርጋልኝ አይደለም። ምንም ሆኖ አይደለም። ከምንም ነገር በላይ እኮ ፍቅር ይበልጣል። እኔ ከምወደው ከፍፄ ጋር የተጣላሁት በሷ የመጣ ነው እንጂ ከማንም ነገር በላይ በጣም ብዙ ዋጋ የከፈሉልኝ ወንድምና እህቶች ናቸው። ፍፄም ማሂ አውቃለሁ። ማሂ በጣም ጀግና ሴት ነች በብዙ ነገር ማለት ነው። የጀግና ማለት ነው። እኔ ብዙ ነገር ላይ የሆነ ነገር ላይ እንድደርስ በጣም ዋጋ ከፍላልኛለች ለኔ ማለት ነው። ምን ልላችሁ ፈልጌ ነው ያልኩበት ምክንያት እነሱ ላይ እንኳን እንደዛ ውሳኔ እንድወስን አርጋኛለች ሄርሜላ። እኔ የገዛ ጓደኞቼን እንደዚህ እንዳደርግ ካስገደደች ሌላውን ነገር ለመቀበል ያው ዝግጁ ነኝ ለማለት ፈልጌ እና ቤተሰብ እኔ እንጃ በጣም ትንሽ ስሜታውኛ አግሬሲቭ ሆኛለሁና ሄርሜላ አሁንም ከጎንሽ ነኝ። የምትፈልጊውን ነገር ሁሉ ላደርግልሽ ዝግጁ ነኝ የኔ ውድ፣ የኔ ቆንጆ፣ የኔ ውብ። ደግሞ እኮ እንዴት እንደምታምር እውነት ይዋት እስቲ ሁሉ ነገር እኮ ያምራል እውነት። ሄርሜላ በጣም ቆንጆ ነች። እውነቴን ነው። ምን ይወጣላታል ማለትም ከውስጥ ውበት ያው መጀመሪያ የውስጥ ነው ውበት፣ ግን የውስጥ ውበቷን በአብርሃም ላይ እያየን ነው። ጀግና ነች። በቃ ፕሮቴክት አድርገዋለች። በጣም ዋጋ ከፍላለታለች። የውጭ ውበቷን ደግሞ እያየን ነው። ምናልባት ለእናንተ ላይ ይታይላችሁ ይችላል። ውበቷ ግን ድብና አድርጎ ለኔ ገብቶልኛል። ያው የውበት ወደ ፍቅር ወደ እኔ ሌላ ነገር ውስጥ ባይቀየርም እንደ እህትነት ግን ምንም ይወጣላል ልጅ አይደለች። በእውነት ሄርሜላ ምን ይወጣላታል? ይዋት እስቲ እግዚአብሔርን ይዋት። በጣም ቆንጆ ነች እኮ ማርያምን። እኔ በዚህ አጋጣሚ የምትጠሏት ካላችሁ ነው ምን ይወጣላታል? ምንም ያጠፋችው ነገር የለም። ሩታ አብርሃምን ገፋችው ከነ ልጁ። መጀመሪያ እሱ ተቀበለችው፣ ነገሮች ሄደ። አሁን ደግሞ ከነ ልጁ ልትቀበለው ዝግጁ ነች። አለቅ። እቺ ታዲያ ውብ ሴት አይደለችም? ጀግና እኮ ነች። ልናከብራት ልናጨበጭብላት ይገባል። እግዚአብሔር እኔ ለምን በሌላ አንድ ሰዎች እየተመለከቱ እንደሆነ አላውቅም። እውነት እኔ እንደ እብድ እንደዚህ ያስተፈለፈኝ ያለው ማለት ነው። እኔ ያው ዲቴል ያለውን ነገር ስለማቅ ነው። እውነት እኔ በጣም ስሜት ያዩኛል። እውነት እኔ ማታም ረጅም ሰዓት እያወራን ነበርና ለኔ ትነግረኝም ስላልፈለገች እውነቴን ነው። ማለትም ልትነግረኝ አልፈለገችም ስላችሁ እንደዚህ ያለውን ነገር ያው ኮንታክት እናደርጋለን ለተበለት ምናምን በየ2 ቀን 3 ቀን ምናምን እናወራለን ያለውን ነገር። ምክንያቱም የኋላው ከሌለ የለም የፊት ወር የሚባለው። እኔና እሷ እኮ ትምህርት ብዙ ነገር አሳልፈናል እንዴ። በጣም የሚገርም ጓደኛዬ ነች። ስለዚህ የነበረን ነገር እኔ ምናልባት በፍቅር ዙሪያ ባልመኛትም እሷም ደግሞ እኔ በፍቅር ዙሪያ ባትመኘኝም ጀስት በቃ ሌላ ሙድ ውስጥ ባንገባም ግን ከነበረን ጓደኝነት ግን በቃ እሷ ክፉ ሲነካት ማየት አልፈልግም። በቃ እኔ ወስኛለሁ በእኔ በኩል ማለት ነው። ስለዚህ ሄርሜላ የኔ ውድ አይደለም በሚዲያ ማለት ነው የትም ጉድጓድ እገባልሻለሁ የኔ ውድ የኔ ቆንጆ። ደግሞ እኮ እንዴት እንደምታምጥ እውነት በክፉ ያየሽ አይኑ እውነት እውሪው። በቃ የኔ ጀግና ጎበዝ ነሽ። አሁንም ቢሆን በዚህ 4 ቀን ውስጥ ልታረጊ ያሰብሽው ነገር እንዳለ አውቃለሁ።
ሁሉም ነገር ደግሞ እንደሚሳካልሽ አምናለሁ። በዚህ አጋጣሚ እኔ መናገር የምፈልገው ነገር አንድ ነገር አለ። ምናልባት የኔ ቤተሰቦች ሰሞኑ ብዙ ነገር ሆኛለሁ። እውነት በጣም ስሜታዊ ሆና ነው እኔ ፕሮቴክት ታደርገኝ የሞከረችው ማለት ነው። እውነት ተደብድቤያለሁ፣ ግን አጸፋ ለመመለስ ግን አልፈልግም። ምክንያቱም ማይን አስቀይሜያታለሁ፣ ፍፄንም አስቀይሜዋለሁ። ግን አጸፋ ደርሶብኛል። እኔ እናንተ ከማታውቁት እውነት ኦዲየንስ ከካሜራ ጀርባ እኔ ብዙ ነገር ሆኛለሁ። እውነት ቤቴ ድረስ እየጠበቁኝ ለመምታት የሆነ ነገር ለማድረግ በእውነት እኔ ብዙ ነገር ደርሶብኛል። ይሄ ሁሉ ነገር ለሄርሜላስ ነው የከፈልኩት። ያጠፋው ጥፋት ነው። እኔ አሁን ማይንም ፍፄን በቃ እኔ የሆነ ነገር ማለት እፈልጋለሁና አስቀየሚያቸዋለሁ የምር ማለት ነው። ስለዚህ ሰሞኑ በደረሰብኝ ነገር እኔ አጸፋ ለመመለስ ውሳኔ ላይ አይደለሁም። እኔ አልፈልግም በቃ ምክንያቱም በቃ ተሳትፎ አድርጌያለሁ። እነሱ ባደረጉበት ነገር ለኔ ባይገባኝም ግን ለሄርሜላስ የከፈልኩት ዋጋ ነው። እውነት እኔ እና በጣም አንዳንዴ ለሰው እውነት እኔ ሄርሜላ የሆነችልኝ ነገር ብታውቁ ማለት ነው አይደለም እንደዚህ ማለት ነው። እውነት እኔ እንጃ የደም ያህል ዋጋ እስከ መክፈት ደርሱ ነበር ለኔ የሆነችልኝ ማለት ነው። እናንተ ባትረዱኝ ማለት ነው እውነት ነው፣ ግን ለኔ የከፈለችልኝ ዋጋ አለ በእውነት እኔ አብሮ አደጌ የሀገሬ ልጅ ምናምን ስለሆነችን ብቻ አይደለም ለኔ የከፈለችልኝ ዋጋ አለ ማለት ነው። ውስጤ በጣም ተጎድቷል፣ በጣም አዝኛለሁ። እኔ አሁንም ጸሎቴ ማለት ነው ጠዋትም ማታም እኔ ለሄርሚዬ የኔ ውድ የኔ ቆንጆ የኔ ጀግና የኔ ውብ እንዲሳካልሽ ፈልገው በቃ ያቀድሽው ቀዳ ከአብርሃም ጋር ያሸራችሁ ያላችሁት የፍቅርሽን ዋጋ የከፈልሽለትን ያህል ፍቅር እኔ እንዲሆንልሽ ነው የምፈልገው። በቃ ምኞቴ ነው እውነት የኔ ውድ። እንዴት ያው ታውቂያለሽ አይደል ስሜቴን? ስለዚህ ቀሱን ነገር እፈልጋለሁ ማየት ባይን ይፈልጋለሁና እጸልይልሻለሁ የኔ ውድ። ምንም ቃል የለኝምና በጣም ስሜታዊ ሆኜ ነው የኔ ውድ እንደዚህ የወጣሁልሽና በቃ እንድትረጂ ነው የምፈልገው። ሁላችሁም ደግሞ የኔ ቤተሰቦች ሐሳባችሁን አስተያየታችሁን ማየት ፈልጋለሁ። ምክንያቱም የግድ ከኔ ጎን ሁኑ ለማለት ፈልጌ አይደለም። እኔ እውነቱን በመናገሬ የምትቀየሙኝ ትኖራላችሁ፣ ልክ ነው የምትሉም ትኖራላችሁ፣ ልክ አይደለም የምትሉ ትኖራላችሁ። ግን እሱን ሐሳብ ግን መስማት ፈልጋለሁና የኔ ቤተሰቦች እወዳችኋለሁ፣ ከበሩልኝ። እያንዳንዷን ነገር ደግሞ እለት በእለት እየተከታተልኩኝ የማሳውቃችሁ ይሆናል። መልካም ጊዜ፣ ሰላም።